ወቅት በኢትዮጵያ ውስጥ በሀብታቸው መጠን ቀዳሚ የሆኑ ባለሀብቶችን ዝርዝር በትክክል አስቀምጦ ማወቅ አስቸጋሪ ነው። ምክንያቱም አብዛኞቹ የግል ኩባንያዎች የሀብት መጠናቸውን በይፋ ስለማይገልጹ ነው። ሆኖም ግን በኢንቨስትመንት መጠናቸው፣ በኩባንያዎቻቸው ስፋትና በኢኮኖሚው ላይ ባላቸው ተጽዕኖ የሚከተሉት 10 ግለሰቦች ቀዳሚ ተጠቃሾች መሆናቸውን እንገልጻለን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ የኢኮኖሚ አንቀሳቃሽ የሆኑትን በቢሊዮን የሚቆጠር ካፒታል የሚያንቀሳቅሱትንና በሺዎች ለሚቆጠሩ ዜጎች የሥራ ዕድል የፈጠሩትን 10 ቁንጮ ባለሀብቶችን ይዘንላችሁ ቀርበናል። እነዚህ ግለሰቦች እነማን ናቸው? ሀብታቸውን እስከ የት አመጡት? እስከ መጨረሻው አብራችሁን ቆዩ። በ10ኛ ደረጃ ላይ የምናገኘው ዶክተር ገረመው ሙሉጌታ በገዳ ግሩፕ ስር በርካታ የማምረቻ ኢንዱስትሪዎችን በማቋቋም ይታወቃሉ። በተለይም በዱቄትና ፓስታ ፋብሪካዎች፣ በሪል ስቴትና በአስመጪና ላኪነት ዘርፍ የላቀ ተሳትፎ አላቸው። በ9ኛ ደረጃ ላይ የምናገኛቸው ትልቁ ባለሀብት አቶ ኢየሱስ ወርቅ ዛፉ። 9ኛው ባለሀብት አንጋፋው የፋይናንስ ባለሙያ አቶ ኢየሱስ ወርቅ ዛፉ ናቸው። በኢትዮጵያ የኢንሹራንስና የባንክ ዘርፍ እድገት ውስጥ ስማቸው በግንባር ቀደምትነት ይነሳል። የዩናይትድ ኢንሹራንስ መስራችና በባንክ አክሲዮኖቻቸው የሚታወቁ የንግድ ዓለም ምሰሶ ናቸው። በ8ኛ ደረጃ ላይ የምናገኛቸው አቶ ታዲዮስ ጌታቸው ወይንም ኩሪፍቱ። በ8ኛ ደረጃ ላይ የኢትዮጵያን ቱሪዝም መልክ የቀየሩት አቶ ታዲዮስ ጌታቸው ይገኛሉ። በኩሪፍቱ ሪዞርቶችና በቦስተን ፓርትነርስ ስር ባሉ ትላልቅ ተቋማት የሀገሪቱን የሆቴልና የሪዞርት አገልግሎት ወደ ዓለም አቀፍ ደረጃ አሸጋግረዋል። 7ኛ አቶ ጌቱ ገለቴ። 7ኛው ባለሀብት አቶ ጌቱ ገለቴ ናቸው። በጌትስ አስ ኢንተርናሽናል ስር በሪል ስቴት፣ በአስመጭና ላኪነት እንዲሁም በትራንስፖርት ዘርፍ ግዙፍ ተጽዕኖ አላቸው። በአዲስ አበባ መሃል የሚገኘው ጌቱ ኮሜርሻል ሴንተር አንዱ የሀብታቸው መገለጫ ነው። በ6ኛ ደረጃ ላይ የምናገኛቸው አቶ ዳዊት ገብረ እግዚአብሔር። በ6ኛ ደረጃ የምናገኘው አቶ ዳዊት ገብረ እግዚአብሔርን ነው። እኚህ ባለሀብት በዓለም አቀፍ የንግድ ትስስርና በተለያዩ ግዙፍ የማኒፋክቸሪንግ ዘርፎች ላይ ኢንቨስት በማድረግ የሚታወቁ ሚስጥራዊና ስኬታማ ግለሰብ ናቸው። 5ኛ አቶ ታደሰ ጸጋዬ። 5ኛው ባለሀብት የኖክ ኢትዮጵያ ዋና ባለድርሻ የሆኑት አቶ ታደሰ ጸጋዬ ናቸው። በነዳጅና የቅባት ውጤቶች ስርጭት ላይ ከፍተኛ ድርሻ ያለው ኩባንያ መሪ ሲሆኑ በዘርፉ የግል ባለሀብቶች እንዲበረታቱ ትልቅ መንገድ ከፋች ሆነዋል። 4ኛው ባለሀብት በአጭር ጊዜ ውስጥ በኢትዮጵያ የንግድ ዓለም ደምቀው የወጡት አቶ ወርቁ አይተነው ናቸው። በደብረ ማርቆስ የገነቡት ግዙፍ የWA የምግብ ዘይት ፋብሪካ በማዕድንና በአቪዬሽን ዘርፍ ያላቸው ኢንቨስትመንት የሀብታቸው ዋና ምንጮች ናቸው። በ3ኛ ደረጃ የምናገኛቸው አቶ ሳሙኤል ታፈሰ። ወደ 3ኛው ደረጃ ስንመጣ የሰንሻይን ኢንቨስትመንት ግሩፕ መስራቹን አቶ ሳሙኤል ታፈሰን እናገኛለን። በሪል ስቴት ግንባታ፣ በከፍተኛ መንገድ ሥራዎችና እንደ ማሪዮት ባሉ ዓለም አቀፍ ሆቴሎች የኢትዮጵያን ገጽታ እየቀየሩ ያሉ ትልቅ ባለሀብት ናቸው። 2ኛ አቶ በላይነህ ክንዴ። 2ኛው ባለሀብት አቶ በላይነህ ክንዴ ናቸው። ከሰሊጥ ኤክስፖርት ተነስተው ዛሬ ላይ የሂልተን አዲስ አበባ ሆቴል ባለቤት፣ የኢትዮጵያ ሲሚንቶ ፋብሪካና የቤልካስ ተሽከርካሪ መገጣጠሚያ ባለቤት መሆን የቻሉ ታታሪ ባለሀብት ናቸው። ሼክ ሙሐመድ ሁሴን አላሙዲን። በመጀመሪያ ደረጃ ላይ የምናገኘው ሼክ ሙሐመድ ሁሴን አላሙዲን ነው። በሜድሮክ ኢንቨስትመንት ግሩፕ ስር ከወርቅ ማዕድን እስከ ሸራተን አዲስ፣ ከግብርና እስከ ነዳጅ ማከፋፈያ ድረስ ሰፊ ግዛት ያላቸውና በኢትዮጵያ ትልቁ የግል ባለሀብት ናቸው። እንግዲህ የዛሬው ዝርዝራችን ይህን ይመስላል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።